ሰላም ጓደኞቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ በዝት ይበልኝ። ውድ የዘናጭ ዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ይዤላችሁ ምርጥ አፖች በጣም የምትወዱት ነው እንደምትወዱ ተስፋ አደርጋለሁኝ። በጣም ምርጥ አፕሊኬሽኖች ይዤላችሁ መጥቻለሁኝ። እነኛ አፕሊኬሽኖች ምንድነው ጥቅማቸው ምናምን ብለን የሚለውን እናያለን። ያው ዛሬ ይዤላችሁ የመጣሁት አፕሊኬሽን ትራክ ቪወር እና አንቲስፓይ ካሜራ ሞኒተሪንግ ኤንድ ዲቴክሽን የሚል ነው። ያ ማለት ምንድነው? ለምሳሌ ስልካችንን አንድ ሰው ሀክ ቢያደርገን እንዴት አድርገን ሀክ የተደረግነውን ነገር ማወቅ እንችላለን የሚለውን ነው። እና ደግሞ ሁለተኛ ደግሞ ለምሳሌ የምንፈልገውን ሰው እንዴት አድርገን በቪዲዮ በአውዲዮ ምናምን ነገር መቆጣጠር እንችላለን። ማለት ሰውየው የት እንዳለ በድምጽም ሆነ በቪዲዮም ሆነ ሪከርድ ማለት ነው። ልክ መቆጣጠር የምንፈልገውን ሰው በቪዲዮም በድምጽም በየትም እንዳለ እንዴት አድርገን መቆጣጠር አለብን የሚለውን እናያለን። እንግዲህ ያ በቪዲዮ የምንፈልገውን ሰው በቪዲዮ በድምጽ በማንኛውም ነገር የምንቆጣጠርበት አፕሊኬሽን ይባላል ትራክ ቪወር ይባላል። ይህ ትራክ ቪወር በመጀመሪያ እንዴት ከምንድነው ከፕሌይ ስቶር ኢንስታል እናደርገዋለን። ፕሌይ ስቶር ላይ ገብተን ትራክ ቪወር ብለን እንጽፋለን። ለምሳሌ ትራክ ቪወር አፕ የሚለውን ከተጫናችሁ በኋላ ልክ ይሄ ነው አፑ። ልክ ሰርቬይንግ ኤንድ ሞኒተሪንግ ትራክ ቪወር ይላል። ከዛ ይሄንን እኔ ኢንስታል ስላደረኩት ኦልሬዲ ኦፕን ነው የሚለው፣ ግን እናንተ ይሄን አፕሊኬሽን ማውረድ አለባችሁ። ጀስት ይሄንን ኦፕን ታላችሁ በኋላ እንደዚህ አይነት ፐርሚሽን ይመጣል። አለው ትራክ ቪወር አክሰስ ይላል። ልክ ይሄን ፐርሚሽን ኮንቲኒው ትሉታላችሁ። እዚህ ጋር እንደዚህ አይነት ያስፈቅዳቸዋል። አለው ትራክ ቪወር ቱ ቴክ ፒክቸር ኤንድ ሪከርድ ቪዲዮ የሚለውን አሉ ትጫኑታላችሁ። ቱ አክሰስ ዚስ ዲቫይስ ሎኬሽን ይህንንም አሉ ትላላችሁ። አለው ቱ ሪከርድ አውዲዮ አሉ ትሉታላችሁ። አክሰስ ፎቶ ሚዲያ ኤንድ ፋይል ኦን ዮር ዲቫይስ አሉ ትሉታላችሁ። ልክ አሉ ታላችሁ በኋላ ልክ በእንደዚህ አይነቱ ይከፍትላችኋል። በእንደዚህ አይነት ተከፈተላችሁ በኋላ እዚህ ጋር ዲቫይስ ኔም አለ ዴቭ 1879 የሚል አለ። ይህን ትራክ ቪወር ለመጠቀም መጀመሪያ ምንድነው የሚያስፈልገን? ጉግል አካውንት መክፈት አለብን፣ ወይንም ደግሞ ኢሜይል ሊኖረን ይገባል። እና ኢሜይል እናንተ ተከፍቱና ከዛ በኋላ በኢሜይል ይህንን ትራክ ቪወር እንዴት አድርገን የምንፈልገውን ሰው በቪዲዮ ሪከርድ ማድረግ እንችላለን፣ እንዴት አድርገን በኢሜይል መቆጣጠር እንችላለን የሚለውን ነገር በራሳችሁ መቆጣጠር ትችላላችሁ። ኢሜይል ከፍታችሁ ማለት ነው። ለምሳሌ እዚህ ጋር ዲቫይስ ኔም የሚለውን አለ። ዲቫይስ ኔም የሚለውን እንትን ትሉታላችሁ። ለምሳሌ ተሙ የምትፈልጉትን ስም ማስገባት ትችላላችሁ። እኔ ለምሳሌ ተሙ ብዬ አስገባሁ። ሳይን ኢን ዊዝ ጉግል ትሉታላችሁ። እኔ አካውንት ስለከፈትኩ ነው። ከዛ በኋላ የራሴን አካውንት እዚህ ጋር ተሙ አላለሁኝ። ከዛ የራሴ ጋር ተሙ የራሴ ኢሜል ስለሆነ ልክ ቹዛን አካውንት የሚለውን ከዛ ትራክ ቪወር ዋንት ቱ አክሰስ ዮር ጉግል አካውንት ከዛ አሁን እንግዲህ እኔን አሉ ትሉታላችሁ። ቪው ኤንድ ማኔጅ ኮንፊግሬሽን ኢዝ ጉግል ድራይቭ። በቃ ይሄን ለምሳሌ እነዚህ ሶስት ፐርሚሽኖችን እንትን እንድትሉ እንዲሰራላችሁ አሉ የሚለውን ትጫናላችሁ። አሉ ብላችሁ ተጫናችሁ በኋላ ልክ እንደዛ አድርጎ ይከፍትላችኋል። አሁን እዚህ ጋር ምንድነው ሪሙቭ ዲቫይስ ነው የሚለው። ሪሙቭ ዲቫይስ ሪከርዲንግ አለርት ይላል። ገብታችኋል ጓደኞቼ? ለምሳሌ የምንፈልገው ሰው ላይ በቪዲዮ እና በአውዲዮ መቆጣጠር ያለብን ምንድነው? ሰውየው ስልክ ላይ የአፕሊኬሽን ኢንስታል ማድረግ አለብን። ኢንስታል አድርገን እዛ የምንፈልገው ሰውዬ ስልክ ላይ ተመሳሳይ በእኛ ስልክ ተመሳሳይ የሆነ ኢሜይል መክፈት አለብን። ገብቷችኋል? ያን ሰውዬ በሌላ ቪዲዮ ሆነ መቆጣጠር የምፈልገው ልክ ምን ማድረግ አለብኝ? በዛ በስልክ የምጠቀመውን ኢሜይል ተመሳሳይ ኢሜይል መክፈት አለብን ማለት ነው። ያ ተመሳሳይ ኢሜይል ለምሳሌ ሪከርድ ተከፈታችሁ በኋላ ሪከርዲንግ የሚል አለ። ለምሳሌ አለርት የሚል አለ የሚል አለ ማለት ነው።
እዛ የሚለውን ተጭናችሁ እዚህ ጋር ሞሽን ኢን ሳውንድ ዲቴክሽን የሚላል። ከዛ እዚህ ጋር ሞሽን ኢን ሳውንድ ዲቴክሽን የሚለውን እዚህ ጋር ሳውንድ ዲቴክሽን የሚለውን ልክ ማድረግ ፐርሚሽን አለ ታበርቷላችሁ። ሳውንድ ዲቴክሽን ማለት በድምጽ እንዴት መቆጣጠር እንችላለን። ሞሽን ዲቴክሽን ደግሞ ወዴት ነው ያ ሰውዬ የሚንቀሳቀሰው የሚለውን ለማወቅ እዚህ ጋር ያሉትን ማብራት ግድ ይለናል ማለት ነው። እዚህ ጋር ማብራት ግድ ይለናል ማለት ነው። እንደዚህ አሁን እዚህ ጋር ኦን ታደርገናቸው ታበራናቸው በኋላ አሁን ለምሳሌ ይህንን ማለት ነው ይህንን ካሜራ ባክ እና የፊት ካሜራ እና የኋላ ካሜራ አለው። እዚህ ጋር እንደዚህ አድርገን ለምሳሌ እንደዚህ አድርገን ማለት ነው እንደዚህ አድርገን መቀረጽ እንችላለን ማለት ነው። ለምሳሌ እንደ አድርገን መቀረጽ እንችላለን። እንደዚህ ኦን ታደርገን ይሄ ትራክ ቪው ዝም ብሎ የሚቀርጸው ማለት ነው። ለምሳሌ ፍሮንትም ተሆነ ለምሳሌ ፍሮንት የምትለውን እናበራታለን። ልክ በእንደዚህ አይነት መልኩ ይመጣል ማለት ነው። ልክ በእንደዚህ አድርገን መጠቀም እንችላለን። ይሄን አፕሊኬሽን በመጀመሪያ ምን ማድረግ አለብን? ልክ ሂድ ማድረግ አለብን። አፕሊኬሽኑን ልክ እንደዚህ አድርገን ተከፈትን በኋላ በእኛ ስልክ ይሄንን ማውረድ ያለብን ምንድነው? የምንፈልገው ሰው ላይ ነው እንትን ማለት የምንችለው ማለት ነው። የምንፈልገው ሰው ላይ ነው አፕሊኬሽኑ አውርደን ጂሜይል ከፍተን ይሄን ትራክ ቪወር እንደዛ አድርገን ሂድንም ማድረግ እንችላለን። ከፍተንም ዝም ማለት እንችላለን። እኛ በእኛ ስልክ መቆጣጠር ተፈለግን ይሄን አፕሊኬሽን ስከፍቱ እኛም ስልክ ላይም እዚህም ስልክ ላይም ያለውን ኢሜል አንድ አይነት ማድረግ ትችላላችሁ ማለት ነው። እና እንደዛ አድርጋችሁ መጠቀም ትችላላችሁ። ለምሳሌ ቅድም አሁን የቀረጽኩትን አሁን ነው ብንል እዚህ ጋር ሪከርድ የምትለውን ኦኬ ትሉታላችሁ። ኦኬ ታላችሁ በኋላ እዚህ ጋር ታም የሚለው እዚህ ጋር አንድ ሜሴጅ አለ። ይሄን ኦኬ ስትሉት ተመልከቱ። በእንደዚህ አይነት መንገድ ይመጣልና ከዛ ኦኬ ትሉታላችሁ እዚህ ጋር ማለት ነው። ከዛ ቪዲዮ ፕሌየር ጀስት ዋን ልክ እንደዚህ ሆኖ ይመጣልና ማለት ነው። ቅድም የቀረጸው ማለት ነው። እንደምታዩ ጓደኞቼ ቅድም ማለት ነው የቀረጸ የነበረው ይሄ ነው። ይሄው ቪዲዮውን እስከ መጨረሻው ማየት ተፈለጋችሁ እንደዚህ ከሆኑ ይመጣል ማለት ነው። እንደዚህ ከሆኑ ይመጣልናል ማለት ነው። እና ይሄን አፕሊኬሽን ለምሳሌ ተመልከቱት። ቅድም 3 ነበረ፣ አሁን 6 ደርሷል። አሁን ደግሞ ይሄን ነው አሁን ራሱ የማወራውን ነገር በቪዲዮ ሪከርድ አድርገኛል ማለት ነው። እኔም ማለት ነው እዚህ ጋር ተም ይላል እዚህ ጋር ዝም ብሎ ሪከርድ ነው የሚያደርገው። በቃ የሰውየው ባቲ ታላለቀ በስተቀር ቀን ሙሉ ያ ሰውዬ ምን እንደሰራ ወዴት እንደዋለ ተመልክቶ አሁን 7 ሆኗል። ወዴት እንደሆነ ምን እንደሆነ ማለት ነው ማወቅ ይቻላል። ገብቷችኋል? ከዛ ይሄን አፕሊኬሽን ሂድን አድርጋችሁ ሰውየው እንደመጣ ልክ በእናንተም ስልክም ሆነ በሰውየውም ሆነ ማየት ትችላላችሁ። ለምሳሌ ሰራተኛችሁ የት እንደዋለ ምን እንደዋለ፣ ለምሳሌ የትዳር ጓደኛችሁ አንዳንድ አለመተማመን አለ። ጀስት በእንደዚህ መጠቀም ትችላላችሁ ማለት ነው። ግን እኛ በእንደዚህ አይነት አፕሊኬሽን ሀክ ብንደረግ እንዴት አድርገን ሀክ የተደረግነውን ነገር ብሎክ ማድረግ እንችላለን? ማለት እንደዚህ ሀክ ተደረገ እንዴት አድርገን መስበር እንችላለን? እንዴት አድርገን ስልካችን ለምሳሌ ሰው እኛም በቪዲዮ የሚቆጣጠረን ተሆነ ሰው እየተቆጣጠረን ተሆነ እንዳይቆጣጠረን እንዴት ማድረግ እንችላለን የሚለውን ደግሞ ለማየት ሌላ አፕሊኬሽን አለ። የአፕሊኬሽን ምንድነው? አንቲስፓይ ይላል። አንቲስፓይ የሚለውን ፕላይ ስቶር ላይ ገብታችሁ ማየት ትችላላችሁ፣ ታወርዱታላችሁ። ፕላይ ስቶር ላይ ተገባችሁ በኋላ አንቲስፓይ ብላችሁ ታወርዱታላችሁ። አንቲስፓይ ካሜራ ኤንድ ማይክሮፎን ብሎ ጓደኞች እንዳትሳሳቱ። አፕሊኬሽኑ ልክ የዚህ አይነት ነው። ከዛ እንደዛ አድርጋችሁ
እንትን ትሉታላችሁ ታወርዱታላችሁ ኢንስታል ታደርጉታላችሁ። ያው እኔ ስላወረድኩ ቀጥታ ክፈት ነው የሚለኝ። እዛ እዚህ ጋር ኦፕን እለዋለሁ ጓደኞች። ኦፕን ታልኩ በኋላ ይህ አፕሊኬሽን ምን እንደሚጠቅመን ለምሳሌ በድምፅም በቪዲዮም ሪከርድ የሚያደርገኝን ሰው ብሎክ አደርግበታለሁ። በቃ ሀክ የሚያደርገኝን ሰው እንዴት ከስለላ መዳን እችልበታለሁ። ለምሳሌ እዚህ ጋር ሎኬሽን ጋርድ የሚላለ፣ ካሜራ ጋርድ የሚላለ፣ ማይክሮፎን ጋርድ የሚላለ። እዚህ ጋር ካሜራ ጋርድ ለምሳሌ በቪዲዮ እንደዚህ እንዳልቀረጽ ካሜራ ጋርድ የሚለውን እንደዚህ ታደርጉታላችሁ። እንደዚህ ስትጫኑት አንሰኪውርድ ነው የሚለው ማለት እዚህ ጋር ሰኪውርድ አልሆነም። ሰኪውርድ ሳይሆን ልክ አንሰኪውርድ የሚለውን ልክ ሰኪውር ታደርጉታላችሁ። ሰኪውር ታደርጋችሁ በኋላ ልክ ማለት ነው። አሁን ሰኪውርድ መሆኑ ካሜራው በምን ይለያል? እላይ የካሜራ ምልክት አለች። እሷ ምን ሆነች? ልክ እንደዚህ ብሬክ ያደርጋት ማለት ከወረዳ። ከዛ ሞኒተሪንግ ዘ ካሜራ ለምሳሌ ካሜራ አንድ ሰው እንትን እያለን የኛ ስልክ ሀክ መደረጉን በድምጽ መልኩ እንዲመጣልን ሚሴጅ ማለት ነው። ወይንም ደግሞ በድምጽ በመጥሪያ ምናምን ኖቲፊኬሽን እንዲደርሰን ተፈለገን ማድረግ ነው። እነኚህን ማብራት ነው ማለት ነው። እነኚህን ማብራት ነው። እንደዚህ አድርገን ታበራ ነው ልክ እኛም ቪዲዮ ሪከርድ የሚያደርገን እኛን ሀክ ያደረገን ሰውዬ ሀክ ስንደረግ እየላ ሚሴጅ ምናምን ነገር ይመጣልና ያ ሚሴጅ ተጠቅመን ምን ማድረግ እንችላለን? ሀክ የሚያደርገን ሰውዬ ማወቅ ይቻላል ማለት ነው። ወይንም ጭራሽ ማለት ነው ካሜራውን ብሎክ ማድረግ ይቻላል። ለምሳሌ ካሜራውን ብሎክ እንዳይሰራ ማድረግ እንችላለን። ገብቷችኋል? እኛ ስንፈልግ ብቻ መክፈት፣ ካሜራውን ብሎክ ማድረግ። ብሎክ የሚለው ብሎክ ካሜራ የሚለው ትጫኑታላችሁ። እዚህ ጋር ብሎክ የምትችሉ ኢኔብል ታደርጉታላችሁ። ኢኔብል ታደርጋችሁ በኋላ ደግሞ ምን አለ ማይክሮፎን ድምጻችንም እንዳይል ማለት ነው ሪከርድ እንዳያደርጉት ማድረግ ይቻላል። አንሰኪውርድ ቮይስ የሚለው እዚህ ጋር አንሰኪውርድ የሚለው ሰኪውር ታደርጉታላችሁ። ሰኪውርድ ስናደርገው ተመልከቱ። ቅድም እዚህ ላይ የትራክ ቪወር ምልክት ነበር እዚህ ጋር ማለት ነው። ያ ትራክ ቪወር ሪከርድ እያደረገ ነበር። ግን ይሄንን አንቲስፓይ ካሜራ ስንጠቀም ሰኪውርድ ስናደርገው ምን አደረገ? ያ ኖቲፊኬሽን ከላይ ያለው ጭራሽ ጠፋ። ከዚህ ገብቷችኋል? ከዛ ልክ እንደ ቅድሙ ድምጻችን ለምሳሌ የሪከርድ የሚያደርገን ሰው ለምሳሌ ሌላ አፕሊኬሽን ሊኖር ይችላል። ለምሳሌ ኮልቦክስ ቮይስ ሪከርዲንግ ስልካችን ላይ አወርደው ያንን የሚጠቀሙ ሰዎች ታሉ። ልክ በእኛን እንደዚህ ሀክ ተደረግን። ሀክ የተደረግነውን ማን እንዳደረገን ስንደረግ ደግሞ መልእክት እንዲደርሰን እነኚህን ኖቲፊኬሽን እናበራቸዋለን ማለት ነው። ስናበራቸው በድምፅም ሜሴጅም በማንኛውም መልኩ እኛ ጋር ይገባልናል። ያን ሀክ ያደረግን ሰውዬ ማወቅ እንችላለን። ከዛ ቶሎ ብለን ከስለላ መውጣት እንችላለን ማለት ነው። ገብቷችኋል? ከዛ ወይንም ጭራሽ ማለት ነው እኛ ስንፈልግ ብቻ እንድንከፍት ምን ማድረግ እንችላለን? ብሎክ ማይክሮፎን ማለት ትችላላችሁ። ብሎክ ታደርጉታላችሁ። ገብቷችኋል? ብሎክ ስታደርጉ ኦልሬዲ ከዚህ ይጠፋል ማለት ነው። ከዚህ ይጠፋል። አሁን ለምሳሌ ቀጥታ ካሜራ ላይ እንገባ። ሰው አሁን ለምሳሌ እኛም በቃ በካሜራ ያን አፕሊኬሽን ትራክ ቪወር ተጠቅሞ እኛን ቪዲዮ ሪከርድ ማድረግ ማይችልም። በቃ እኛን እዚህ ጋር በማንኛውም መንገድ እንትን ማድረግ አይችልም። ለምሳሌ ካሜራ የሚለው እዚህ ጋር አሁን ካሜራ የሚል አለ። ካሜራ የሚለው ብትጫኑት ካሜራው ራሱ አይከፍትም ጓደኞች። ካሜራው ራሱ መክፈት አይችልም። ለምሳሌ ድምጽ ራሱ ሪከርድ ሰው እኛን ለምሳሌ ሪከርድ ማድረግ ይፈልግ ሪከርድ ራሱ አያደርገንም። ለምሳሌ እዚህ ጋር እኔ ሪከርድ ላድርግ እንኳን ብል አልችልም። ሃይ ሰላም ነው፣ እንዴት ነው? አማን ነው። ይሄ ሪከርድ ራሱ መላክም አንችልም። እኛም ሪከርድ አንደረግም። ሃይ እንዴት ነው? ሰላም ነው፣ አማን ነው። ይሄ ሪከርድ ራሱ መደረግ አንችልም። እና ጓደኞቼ ለዛሬ ይዤላችሁ የመጣሁት አፕን ይመስላል። ለዩቲዩብ ቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ እና የደወል ምልክቷን መጫናችሁ እንዳትረሱ።
ቪዲዮ ይጠቅማል ብላችሁ ታስባችሁት ሼር አድርጉት፣ ተወደዳችሁት ላይክ አድርጉት። ለዛሬ ይዤላችሁ የመጣሁት አፕ ምን ይመስላል? ምናልባት የገለጻ ችግር ካለ በኮሜንት ከታች ማስቀመጥ ትችላላችሁ። ያው ሰላም ቆዩ ባይ